ብሬስ ካደረጉ በኋላ መስዋዕቱ ሲመለከቱ ጥርሶ ላይ የተያዘ ምግብ አይተው ያውቃሉ? ብዙዎች ብሬስ ካደረጉ በኋላ በስህተት በሚቦርሹበት መንገድ ምክንያት ጥርሳቸው ላይ ነጭ ነጠብጣብ ወይም ደግሞ ካቪቲ ያዳብራሉ። እናም ብሬስ ከወጣ በኋላ ይህን ተመልክተው ይጸጸታሉ። እኔ ጥርስ እንክብካቤ ይዘት ስፈጥር ከቆየ በኋላ ብሬስ ላላቸው ሰዎች በጣም የተለመዱ 3 ስህተቶችና እነሱ እንዴት ማስወገድ እንደምትችሉ ደርሼበታለሁ። በዚህ ቪዲዮ መጨረሻ ብሬሳቸው ላይ ምንም ጉዳት ሳይደርስ በትክክል የሚቦርሹበትን ሙሉ ስርዓቱን አሳውቃቸዋለሁ። የመጀመሪያው ስህተት ትክክለኛ መሳሪያ ምርጫ። ከመቦረሹ በፊት አንድ ትንሽ ውሳኔ ብቻ ውጤቱን ሊለውጠው ይችላል እና አብዛኞቹ ሰዎች ይህንን ስህተት ይሰራሉ። ብሬስ ያለበት ጥርስ ላይ ጠንካራ ብሩሽ ወይም ደግሞ ስህተት የተሞላበት አቦራራሽ ስትጠቀሙ ብራኬቱ ሊጎዳና ድዶን ሊያቆስሉ ይችላሉ። መፍትሄው ለስላሳ ብሩሽ ወይም ደግሞ በተለየ ለብሬስ የተዘጋጀ ኦርቶዶንቲክ የብሩሽ አይነት ብጠቀም ነው። ብሩሹን ወደ ብራኬቱ በ45 ዲግሪ አንግል ያዙት። ከዛም ቀስ ብለው በክብ እንቅስቃሴ ቦርሹ። በጭራሽ ወደ ኋላና ወደፊት አይጎትቱ። ይህን ብቻ በማድረግ ብራኬቶቹ ሳይነቀሉ ወይም ደግሞ ድዶም ሳይጎዳ ንጹህ ጥርስ ማግኘት ይጀምራሉ። ሁለተኛው ስህተት ደግሞ በብራኬቶቹ መሃል ያለው ድብቅ ቆሻሻ። አሁን አቦራሮቹ ትክክል ቢሆን እንኳን ብሩሹ ብቻውን ሊደርስበት የማይችል አንድ ቦታ አለ። እናም ይህ ቦታ ብዙ ጊዜ ካቪቲ የሚጀምርበት ቦታ ነው። በሽቦ ስርና በብራኬቶቹ መካከል ያለው ቦታ በተራ ብሩሽ 100% ሊጸዳ አይችልም። ምግብ እዛ ተይዞ ቀርቶ ፕላክ ይፈጥራል። ፕላክ ማለት በጥርስ ላይ የሚከማች ቆሻሻ ነው። መፍትሄው ኢንተርዴንታል ብሩሽ እና ፍሎስ ስትሬጀር ወይም ደግሞ ዋተር ፍሎዘር ነው። ኢንተርዴንታል ብሩሹን በብራኬቶቹ መካከል በቀስታ ያስገቡና ያስወጡ። ከዛም ፍሎስ ስትሬጀር በመጠቀም ክሩን ከሽቦ ስር በማስገባት በእያንዳንዱ ጥርስ መካከል ያለውን ቆሻሻ ያወጡ። ይህን ጨምሮ ካደረጉ ብሩሽ ብቻ ሊደርስበት የማይችለውን 40% የሚሆነው የጥርስ ገጽታ ማጽዳት ይችላሉ። ሶስተኛ ስህተት ደግሞ የጊዜና የተደጋጋሚነት ሚስጥር ነው። መጨረሻ ብዙ ሰዎች ትክክለኛው መሳሪያ ቢጠቀሙም እንኳን በዚህ አንድ ነገር ምክንያት ውጤት ያገኙ። ብሬስ ላለው ሰው ልክ እንደ ተራ ጥርስ በ2 ደቂቃ መቦረሽ በቂ አይደለም፣ ምክንያቱም ብራኬቶቹ ተጨማሪ ቦታ ስለሚፈጥሩ። መፍትሄው ከእያንዳንዱ ምግብ በኋላ መቦረሽና ቢያንስ ለ4-5 ደቂቃ ጊዜ መስጠት ነው። ትንሽ የጥርስ ብሩሽ ቦርሳ ውስጥ ያዙ፣ ውጪ ሲመገቡ መቦረሽ እንዲችሉ። ያንን ካልቻላችሁ እንኳን ሁልጊዜ ምግብ ከበላችሁ በኋላ አፋችሁን መግሞጥመጥ እንዳትረሱ። ይህን ልማድ ካዳበሩ ብሬስ ከወጣ በኋላ ምንም ነጭ ነጠብጣብ ወይም ካቪቲ ሳይኖርባችሁ ፍጹም ነጭ ፈገግታ ይኖራችኋል። እንግዲህ ዛሬ ያየነው ትክክለኛ ብሩሽ መምረጥ፣ ኢንተርዴንታል ብሩሽ እና ፍሎስ መጠቀም እና በቂ ጊዜና ተደጋጋሚነት መስጠት። እነዚህ 3 ነገሮች ብሬሳችሁ ደህንነቱን በጠበቀ ሁኔታ ንጹህ ታደርጉታላችሁ። ግን አንድ ጥያቄ ይቀራል። ብሬስ ሲኖሩት ምን አይነት ምግብ ፈጽሞ መብላት የለባችሁም? ይህን በሚቀጥለው ቪዲዮ በዝርዝር አሳያችኋለሁ። ምክንያቱም አንዳንድ ምግቦች ብሬሳችሁን በቀላሉ ሊሰብሩ ይችላሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉት እና ይህን ቻናል ሰብስክራይብ አድርጉ እና ቀጣይ የሚለቀው ቪዲዮ እንዳያመልጣችሁ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።